ህግ ቁጥር 3 እውነተኛ ፍላጎትህን ወይም እቅድህን ግልጽ አታድርግ። ኮንሳይል ዩር ኢንቴንሽንስ። በይህንን ህግ ስናብራራ በተለየ መልኩ የተለየ አፕሮችን ለመከተል በዘመናዊው ዓለም ከ2004 እስከ 2007 ታዋቂው የአፕል ካምፓኒ ታዋቂውን የአይፎን ስልክ ወደ ገበያ ከማስተዋወቁ በፊት በማበልጸግ ሂደት በተከተላቸው 3 ዓመታቶች ውስጥ ተግባራዊ ያደረጋቸውን 4 ዋና ዋና ስትራቴጂዎች ለማየት እንሞክራለን። የመጀመሪያው ሲክረሲ ነው። ሲክረሲ ስራውት ዘ ካምፓኒ ወይም ሚስጥራዊነት፣ ሚስጥሩ የተጠበቀ ሂደት መከተል ነው። የአፕል ካምፓኒ የአይፎን ስልክን ባዳበረበት 3 ዓመታቶች ውስጥ የሚገርመው ነገር በካምፓኒ ውስጥ ማንም ሰው ምን እንደሚሰራ አያውቅም ነበር። ከጥቂት ኢንጂነሮች በስተቀር ማንም ሰው በካምፓኒ ውስጥ ምንም ነገር ይሰራ እንደነበር አያውቅም ነበር። የስልኮቹን የተለያዩ ፓርቶች ይሰሩ የነበሩ ይገጣጥሙ የነበሩ ኢንጂነሮች እንኳን የሚሰሩት ነገር መጨረሻ ላይ አውትካሙ ምን እንደሆነ አያውቁም ነበር። ይሄንን መከተሉ እና ሚስጥራዊነቱን መጠበቁ ሌሎች ተቀናቃኝ ካምፓኒዎች ወይም ኖኪያ፣ ሞቶሮላ እና ብላክቤሪ የመሳሰሉትን ተቀናቃኝ ድርጅቶች ካምፓኒዎች እንዲዘናጉ ማድረግ የቻለበት ሁኔታ እንዳለ ታሪክ ያሳያል። ሁለተኛው ተቀናቃኞችን ማዘናጋት ወይም ሚስሊድ ማድረግ ነው። ይህንን የተገበረበት ሂደት ስንመለከት የካምፓኒው ባለቤት ስቲቭ ጆንስ በተለያየ ጊዜ ለሚዲያም አካላት ወይም ህዝብ በተሰበሰባቸው ቦታዎች ላይ በሚያደርጋቸው ንግግሮች የአይፎን ካምፓኒ ወይ የአፕል ካምፓኒ ድርጅቱ ያመርታቸው የነበሩ የትናንሽ አይፖዶች ተንቀሳቃሽ የሙዚቃ ማጫወቻ መሳሪያዎችን ያስገኙትን ስኬት ያገኙትን ጠቀሜታ ከመናገር ውጪ ስለ ሌላ ወይም ተንቀሳቃሽ የስልክ ምርቶችን የማምረት ምንም አይነት ፍላጎት እንዳለው ገልጾ አያውቅም ነበር አንድ ጊዜም ቢሆን። ይልቁንም በተደጋጋሚ ሲናገር ይደመጥ የነበረው የአይፓድ ስልኮች ወይ የአይፓድ ሙዚቃ ማጫወቻዎች ያመጡትን ፋይዳና ያስገኙትን ጥቅም እያደነቀ ፕሬዝ እያደረገ እንደነሱ አይነት ምርቶችን በብዛት የማምረት እቅድ እንዳለው እንጂ አንድ ጊዜም ቢሆን በተንቀሳቃሽ ስልኮች ማምረት እቅድ ካምፓኒው እንደሌለው በተደጋጋሚ ይገልጽ ስለነበር ይህ የተከተለው ሂደት ተቀናቃኝ ካምፓኒዎቹ ተዘናግተው እንዲቀመጡና ሚስሊድ እንዲደረጉ ወይም አሳንሰው እንዲመለከቱት አስችሏቸዋል ማለት ነው። ሶስተኛው ስልት ድምፅን አጥፍቶ መስራት ነው ወይም ሎክዳውን ዲቨሎፕመንት ነው የሚባለው። በዚህ ሂደት ውስጥ የአፕል ካምፓኒ ምንም አይነት ፍንጭ አልሰጠም። ይሄን እሰራለሁ የሚል ነገር የለም። በካምፓኒ ውስጥ የተለየ ላቦራቶሪ የለውም። ማንም ሰው ምንም እንደሚደረግ አያውቅም። ውስጥ ለውስጥ ብቻ አንገታቸውን ደፍተው እነዚህን የስልክ ምርቶች በረቂቅ በሆነ መልኩ በጥቂት ሰዎች እውቅና ብቻ ውስጥ ለውስጥ ሲሰራና ዲቨሎፕ ሲደረግ ነው የቆየው። ይሄ አንገት ሎክዳውን ዲቨሎፕመንት ወይም ዝግ አድርጎ አንገት ደፍቶ መስራት አንደኛው የተከተለው ሶስተኛው ስልት ተደርጎ ይወሰዳል። በአራተኛ ደረጃ የሚጠቀሰው ሰርፕራይዝ ሪቪል የሚለው ነው። በዚህ በሰርፕራይዝ ሪቪል ሲባል ይሄ ካምፓኒው ባለቤት ድንገት ወጥቶ የአይፎን ምርትን እንደ ዱብዳ ነው ቢዝነሱ ላይ ያወረደው ማለት ነው። ይሄ ተቀናቃኝ ካምፓኒዎቹን እጅግ በጣም አስደንግጧል። የቴክኖሎጂውን ዓለም ከስሩ የናጠና ያናጋ ክስተት ተደርጎ ነው የተወሰደው። በዚህ ውስጥ ተቀናቃኝ ካምፓኒዎቹ ለመወዳደር ምንም አይነት ቁመና ምንም አይነት ዝግጅትም ማድረግ ስላልቻሉ በጥቂት ዓመታት ውስጥ ከገበያ ውጭ የሆኑበት ሁኔታ ነው የተፈጠረው። በአንጻሩ አፕል በ5 ዓመታቶች ውስጥ በዓለማችን ውስጥ በጣም ከፍተኛ ገቢና ካስገኙ አትራፊ ድርጅቶች ውስጥ ቁንጮ ሆኖ በተከታታይ ዓመታት እንዲመጣ ማድረግ አስችሎታል ማለት ነው። የአፕል ካምፓኒ ሰክሰስፉል ያደረገው ዋናው ጉዳይ የመጀመሪያው ግቡን ወይም እውነተኛ ፍላጎቱን ግልጽ አለማድረጉ ነው። እውነተኛ ፍላጎቱን ግልጽ አለማድረጉ የተቀናቃኝ ካምፓኒዎቹን በከፍተኛ ሁኔታ እንዲዘናጉ አድርጓል። ሁለተኛ ሚስጥራዊነቱ ነው። ሚስጥራዊነቱን በጠበቀ ሂደት ምርቶቹን ማበልጸግ መቻሉ የስኬቱ ዋነኛ ምንጭ ተደርጎ ይወሰዳል። ሶስተኛ በድንገት ይፋ መደረጉ ነው። በድንገት ይፋ መደረጉ ተቀናቃኞቹ እንዳይቋቋሙት እና አቅም እንዳያገኙ ያደረገበት ዋነኛ ስልቱ ተደርጎ ነው የሚወሰደው። በዚህ ህግ ቁጥር 3 ኮንሳይል ዩር ኢንቴንሽንስ በሚለው ውስጥ ዋነኛው ፍሬም ተደርጎ መወሰድ ያለበት
የመጀመሪያ እውነተኛ ፍላጎትህን ደብቅ። ጠላትህ መስማት የሚፈልገውን ነገር ብቻ ንገረው። አሳንሶ እንዲመለከትህና አንደርስቲሜት እንዲያደርግህ እድል ስጠው። ይህ በሆነ ጊዜ በሚስጥራዊነት አንገትህን ደፍተህ ስራ። በመጨረሻ ይህንን ማድረግህ ጠላትህ ምንም አይነት ሴራ እንዳይጎነጉንብህ፣ ምንም አይነት ሊያደናቅፍህ የሚችል ነገር ከፊት ለፊት እንዳያስቀምጥብህ፣ ምንም አይነት ተቃራኒ ነገር አስቀምጦ ስኬትህን እንዳያደናቅፍ ያግዝሃል። በመጨረሻም በድንገት በምትወስደው እርምጃ የመጨረሻውን ሳቅ የምትስቀው አንተ ትሆናለህ የሚል አጠቃላይ መልእክት ነው ያለው።